ምን ቸገርነው ሆሊውድ እየተከተላችሁ ሽጉጥና ሴክስ የሌለበት ድራማ መስራት አይችሉም ኢትዮጵያኖች አይችሉም የምሬን እኮ ነው ምን ያስቅሻል ልጁ እኮ ሴት አውርቶ እንጂ ነክቶ እንኳን አያውቅም ስለዚህ ከጋብቻው በፊት ጥርስሽ እንዳይጎዳ ቢያንስ መጋጫ አርገሽ እንኳን መሳሳሙን አስለምጂው የቀረውን ቦታ ነው ያሾፈዋለሁ መሳሳም የሌለው ቲያትር መስራት አይችሉም ልብስ ማውለቅ የሌለው መስራት አይችሉም መጀመሪያው ልሽን መድኃኒት ዋጭ እንዴ ለምን ትላለች እንዴ ልጅ መውለድ ስለማልፈልግ ነው ቆይ ግን እስከመቼ ነው እንደዚህ የምትሆነው እሱ አይመለከትሽ በላቸው ወይ እዚህ ችግር ተፈጥሯል የምን ችግር አልነሳለኝ ምን ልበላት በግፊ ማንጭቅና አስነሳዋ አይችሉም ያለ ጾታ መጻፍ አይችሉም ስክሪፕት በቃ ጾታ ያስገባሉ አንቺ ተማርሽ ሴት አይደለሽ እንዴ ምን ነካሽ እንዴት ታረጋለሽ እርግዝና እኮ እንደ ሴት ልጅ ግርዛትና እንትን ማስዋጠት እኮ የቀረ ጎጂ ባህል እኮ እንዴ ምንድን ነው የምታደርገው እንዴ እናንተ ምንድነው አንተ አያገባም ምክንያቱም ዓለም እግዚአብሔርን ከተወ በኋላ ሆድና ሴክስ ብቻ ነው የሚያውቀው አሁን እንጠጣ እንጨፍር በቃ ሁሉንም እንርሳ በኔ በዚህ ምድር ላይ እንደ ሴቶች መቀመጫ እኮ ታጋሽ የለም ከምር እሷን ያት እስኪ አማረብኝ ብላ እንደ ቬንቲሌተር ስታሽከረክረው ሌላ የሚያስደስት ወይ ቦምብ ወይ ሆድ ወይ ሴክስ በቃ ሌላ ምንም አያውቅም ወይንስ ቀን የዳበስከውን ገላ ማታ አቅፌው መተኛቴ ልትነግረኝ መፈለገ ነው ዋሻ ፍቅር ያለ ቻፓ አይነፋም ባዶ ነው ሆዳይ ሞላ ኪሳይ ሞላ ከክል ነገርኩ እግዚአብሔርን የለውማ ስለዚህ የኛ አርቲስቶች እግዚአብሔር ከሌላቸው ሰዎች በአርት ስም ዝሙት የገለበጣችሁ ልጆቻችን አታጥፉብን እዚህ አርቲስቶቻችን ኮፒ አታርጉ የራሳችንን ፍልስፍና ፈልፍላችሁ አውጥታችሁ ፊልም ሰሩልን